ጋይስ ሴዶ አልወዳደርም እያለ ነው። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር እኔ የምለው ግን ጋይሶች ይሄ ሰውዬ መጮቻ እያደረገን ነው እንዴ? ምንድነው? አንዴ ወዳደራለሁ እኔ አልወዳደርም። ሲጀመር ፈርቷል። ይሄ ሰውዬ ያስተውቃል ራሱ። ሲጀመር ፌስ ኦፍ ሊያደርግ ሲገባ ራሱ እንደፈራ ያስተውቃል። እና ደግሞ ምንድነው ካላችሁኝ በደንብ ገንዘብ ሰርቷል። በቃ ከዚህ በኋላ ወይ በቃኝ ብሎ ነው ያሰበው ማለት ነው። አልወዳደርም ያለበት ምክንያት በጣም ትኩረት መሳብ ግን ይችልበታል። ሲሄዱ ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ብዙ አድናቂዎች አሉት እና እነሱ ነው እያሳፈረ ያለው የሰውዬ ግን እውነት እሱን ብሎ ስንት የሚከራከር ሰው ነው እያየው ነበር። ለሱ ብሎ ስንት ሰው ከኔ ጋር ወላ እንደተጣላ በጣም ያሳዝናል። ብቻ ግን ይሄ ሰውዬ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰድ። ለማንኛውም ግን አደንግጡ። ሴዶ ማርሻል አርት በእርግጠኝነት ይወዳደራል። ምክንያቱም ፈርሟል። ስለፈረመ ደግሞ ይወዳደራል ማለት ነው። እናም ፋይቱን ምን ይሆናል ማለት ነው። እሱ አውቆ ትኩረት ለመሳብ ፕሮሞሽን ምናምን አውቆ እንትን እያለ ነው ህዝቡን ለማንጫጫት። እንዳታምኑት ሴዶን ይወዳደራል ማለት ነው። እናም ገንዘቡም ይከፈለዋል ማለት ነው። የዛሬ ቪዲዮአችን ይመስል ነበር። ላይክ እና ሰብስክራይብ እንዳይረሳ።